ግንባታቸው 100% የተጠናቀቀ ዘመናዊ የመኖሪያ አፓርትመንቶች ባለ ሁለትና እጅግ በጣም ሰፋፊ ካሬ አማራጭ ያላቸው ፔንትሃውስ ቤቶችን አዲስ ለሽያጭ አቅርበናል። ሰላም እንዴት ናችሁ? ፍቃድ እባላለሁ። የኢትኮፍ ሪል ስቴት ከፍተኛ የሽያጭ አማካሪ ነኝ። ክቡራን አድማጮች፣ ክቡራን ተመልካቾች፣ ዛሬ እንግዲህ በጣም ብዙ ሰዎች ጠይቀው ነበር። በጥያቄያቸው መሰረት እንግዲህ አያት አደባባይ አስፋልቱ ዳር የሚገኝ እጅግ በጣም ዘመናዊ የሆነ ግንባታው 100% የግንባታ ሂደቱ የተጠናቀቀ ነዋሪዎች ተረክበው የሚኖሩበት ፕሮጀክት ነው። ውስን ቤቶች ነው የቀሩት። ባለ ሁለት መኝታ እና ፔንትሃውስ ቤቶች ነው የቀሩት ማለት ነው። ቤቶቹ 100% የተጠናቀቁ ናቸው። ዘመናዊ የሆነ የመኪና ማቆሚያ አገልግሎት ያለው ጋርቤጅ ሹተር፣ በጣም ብዙ ነገሮች የተሟሉለት እጅግ በጣም ወሳኝ ቦታ ላይ የሚገኝ ለትራንስፖርት እጅግ በጣም አክሰሰብል የሆነ ሬዚደንሻል ኤሪያ ላይ የሚገኝ ነው። አፓርትመንቶቹ በጣም ቆንጆ ናቸው። ብዙ ነገሮች የተሟሉለት ነው። ነዋሪዎች ተረክበው የሚኖሩበት ፕሮጀክት ነው የሚሆነው። በጣም ቆንጆ ሰፈር ነው። ከዚህ በተጨማሪ ደግሞ ቤቶቹ ምን እንደሚመስሉ መሬት ላይ ያለውን ነገር በደንብ የማስቃኛችሁ ነው የሚሆነው። እስከ ፍጻሜ አብራችሁ ነው። አሁን ደግሞ ቤቱ ምን እንደሚመስል እናያለን። 105 ካሬ ነው። ባለ ሁለት መኝታ አፓርትመንት ነው። እጅግ በጣም ቆንጆ አቀማመጥ ነው ያለው ማለት ነው። በምታዩት መልኩ ነው እንግዲህ ቆንጆ የሚባል አቀማመጥ ያለው ቤት ነው የሚሆነው። ይሄ ሳሎን ነው እንግዲህ የሚሆነው። በጣም ስፓሽስ ነው። በሳሎኑ በኩል እንግዲህ የሚገኝ ደግሞ በረንዳ ይኖራል። ቆንጆ የሚባል ቪው ይኖረዋል ማለት ነው። በዚህ መልኩ ነው የሚሆነው። በጣም አትራክቲቭ ነው። ሬዚደንሻል ኤሪያም ስለሆነ ማለት ነው። ቆንጆና ነፋሻማ የሆነ አየር ነው ያለው። ባለ ሁለት መኝታ 105 ካሬ ነው። እዚህ ጋር ደግሞ ኪችን ሩም ይኖረናል። ኪችኑ በዚህ መልኩ አሴምብል ተደርጓል ማለት ነው። በጣም ቆንጆ ነው። ናቹራሊ ብርሃን የሚያገኝ ነው። በጣም ቆንጆ ነው የሚሆነው ማለት ነው። በዚህ መልኩ ነው ቆንጆ የሚባል ሰፊ ኪችን ነው ያለው ማለት ነው። ከዛ በተጨማሪ ሌላኛው ደግሞ የኛው ፓርት ያው ሌላኛው መኝታ ቤት ነው የሚሆነው። የኛውም እንደዚሁ ብርሃን ይኖረዋል። ሲሊንግ ሄቱ በዚህ መልኩ ነው። በጣም ቆንጆ ነው። 100% ያለቀ ጧት ገዝታችሁ ማታ የምትረከቡት የመኖሪያ አፓርትመንት ነው የሚሆነው። ይሄኛው አንደኛው መኝታ ቤት ነው። ቁምሳጥኑ በዚህ መልኩ አሴምብል ተደርጓል። ከዛ በተጨማሪ ደግሞ ይሄኛው ዋናው መኝታ ቤት ነው የሚሆነው። ማስተር ቤድሮም ዊዝ ማስተር ባዝ ነው የሚሆነው ማለት ነው። ይሄኛው ቁምሳጥኖቹ በዚህ መልኩ አሴምብል ተደርገዋል ማለት ነው። ይሄን ነው የሚመስለው ማስተር ቤድሩሙ። ይሄኛው ፓርት ደግሞ ማስተር ባዝ ነው የሚሆነው። ኢቨን እዛ ጋር ሻወር ቦክስም እንደዚሁ ይኖራል ማለት ነው። በዚህ መልኩ ማለት ነው። ይሄኛው ፓርት ሻወር ቦክስ ነው የሚሆነው ማለት ነው። ይሄኛው ፓርት እንደ ላውንደሪ ሩም መጠቀም ይቻላል ማለት ነው። በጣም ቆንጆ ነው። ሌላኛው መታጠቢያ ክፍልም እንደዚሁ ይሄን ነው የሚመስለው። ሁለት መኝታ ክፍል አለው። ሁለት መታጠቢያ ይኖረዋል። እንዲሁም ሻወር ቦክሶች ይኖሩታል ማለት ነው። በጣም በዚህ መልኩ ነው ቆንጆ የሚባል አቀማመጥ ያለው አፓርትመንት ነው። ባለ ሁለት መኝታ 105 ካሬ ስፋት ያለው 100% ከፍላችሁ የራሳችሁ ማድረግ የምትችሉት ነው። ጠቅላላ ዋጋው 16.5 ነው። 105 ካሬ ቤቶቹ እንግዲህ ይህን ነው የሚመስሉት። ያያችሁትን ይመስል ነበር ክፍሎቹ። ባለ ሁለት መኝታ እንግዲህ ያየነውን ይመስል ነበር። አሁን ደግሞ ማሳያችሁ በጣም ትልቅ ቤት ነው። አብራችሁኑ ነው ደግሞ እንግዲህ ፔንትሃውስ ያልኳችሁ ቤት ነው። በጣም ስፓሽስ ነው። 10ኛ ፎቅ ላይ ነው የሚገኘው። አሁን የምንገባው ወደ ፋሚሊ ሩም ይባላል። ራሱ የቻለ እንደ ሆም ኦፊስ መጠቀም የሚችሉት ስፔስ አለ። ይሄኛው እንደ ኦፊስ መጠቀም ይቻላል። ይሄኛው ፓርት ደግሞ እንደ ፋሚሊ ሩም መጠቀም የሚችሉት ነው የሚሆነው። በዚህ ጋር በረንዳ ይኖራል። ቆንጆ የሆነ ቪው ነው የሚኖረው ማለት ነው። በጣም ቆንጆ ነው። እጅግ በጣም ቆንጆ ማለት ነው። ፋሲኔቲንግ የሆነ አቀማመጥ ይኖረዋል ማለት ነው። ከዛ በተጨማሪ እዚህ ጋር ፋሚሊ ሩም ውስጥ ያለ ሰው መጠቀም የሚችለው ደግሞ እዚህ ጋር ቶይሌት ሩም እና ሻወር ቦክስ አለው ማለት ነው። አሁን ወደ ሳሎኑ ነው የምናቀናው። ሳሎኑ በጣም 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 እጅግ በጣም ሰፊ ነው። ሳሎናችን ይሄን ነው የሚመስለው። እንግዲህ በጣም በጣም ሰፊ ነው። እጅግ በጣም ሰፊ ነው። በሳሎናችን በኩል ደግሞ የምናገኘው ቆንጆ ሰፊ የሆነ ባልከኒ ይኖረናል ማለት ነው። ይሄ በረንዳ በጣም ሰፊ በረንዳ ነው። ይሄን የመሰለ ቪው
ታገኛላችሁ ማለት ነው። የምታዩቸው እነዚህ አጫጭር ቪላዎች ናቸው። ጂ+1 ጂ+2 ቤቶች ናቸው። ሬዚደንሻል ኤሪያ ቆንጆ የሚባል ፔንትሃውስ ከፈለጋችሁ ምርጫችሁ ይሄ ነው ሊሆን የሚችለው ማለት ነው። እንግዲህ እዛ አካባቢ እዛኛው ፓርት ላይ ኪችን ይኖራል። ኦፕን ኪችን ያው ለቀረጻ ለምንም በጣም አድቫንቴጅ ነው እንደዚህ አይነት ሳሎን ማለት ነው። እና አዳራሽ የሆነ ሳሎን ማለት ነው። ይሄን ነው የሚመስለው። ኪችናችን በዚህ መልኩ ነው። ኦፕን ኪችን ነው። ይሄን ነው የሚመስለው። ሌላኛው ደግሞ ማሳያችሁ አሁን የሰራተኛ መኝታ ይኖራል፣ ስቶር ይኖራል። እነዚህ ክፍሎች ማለት ነው። ከዛ በተጨማሪ ደግሞ ሰራተኛዋ ራሱን የቻለ ምን አላት መታጠቢያ ቤት ይኖራታል ማለት ነው። ይሄ ነው ማለት ነው የራሷ የሰራተኛዋ ማለት ነው። አሁን ወደ መኝታ ቤቶቹ ነው የምናቀናው። መኝታ ቤቶቹን እዚህኛው ፓርት እንግዲህ አንደኛው መኝታ ቤት ነው የሚኖረው በዚህ መልኩ። ሲሊንግ ሄቱ በዚህ መልኩ ነው፣ በምታዩት መልኩ ነው። መብራት ቢኖር ባይኖር ናቹራሊ ቬንቲሌትድ የሆነ ነው። በጣም ቆንጆ ነው የሚሆነው ማለት ነው። ቁምሳጥኖቹ በዚህ መልኩ ፋንክሽናል ናቸው። ሌላኛው መኝታ ቤት ደግሞ ይሄን ነው የሚመስለው። በዚህ መልኩ ነው። ይሄኛው ፓርት ደግሞ መታጠቢያ ክፍል ነው የሚሆነው ከነ ሻወር ቦክሱ። ይሄን ነው የሚመስለው። ቆንጆ የሚባል ማቴሪያል ነው የተጠቀምነው ማለት ነው። የማይዝጉ ማቴሪያሎች ናቸው ማለት ነው። ይሄኛው ፓርት ደግሞ ዋናው መኝታ ቤት ነው። ማስተር ቤድሩም ዊዝ ማስተር ባዝ ራሱን የቻለ በረንዳ ይኖረዋል ማለት ነው። የዋናው መኝታ ቤት ቁም ሳጥኑ በዚህ ነው። በዚህ መልኩ አክቲቭ ነው። በዚህ መልኩ ማለት ነው። ሌላኛው መታጠቢያ ክፍሎቹን ስናይ ከነ ሻወር ቦክሱ ይሄን ነው የሚመስለው ማለት ነው። በዋናው መኝታ ቤት ያለው ባልከኒ በሳሎኑ በኩል ካየነው ባልከኒ ጋር በቅርብ ርቀት ነው ያለው ማለት ነው። ቅርብ ስለሆነ በዛኛው መልኩ በሳሎኑ በኩል ያለውን ባልከኒ ነው። የጠዋት ፀሐይ በደንብ የምታገኙበት ነው። ጽድት ያለ ነው የሚሆነው። አያት ሬዚደንሻል ኤሪያ ላይ ነው የሚገኘው። ትወዱታላችሁ ብለን እናስባለን። ይሄኛው እንግዲህ 293 ካሬ 10ኛ ፎቅ ላይ የሚገኝ ፔንት ሃውስ ነው። 293 ካሬ 10ኛ ፎቅ ላይ የሚገኝ ፔንት ሃውስ እንግዲህ ያየነውን ይመስላል። ከዚህ አጠገብ ደግሞ ሌላኛው 260 ካሬ ይኖራል። በፍሎር እንግዲህ 2 ቤቶች ነው ያሉት 10ኛ ፎቅ ላይ ማለት ነው። እጅግ በጣም ቆንጆ ደንበኛ ይወደዋል ተብሎ የሚታሰብ ቤት ነው ማለት ነው። ዋጋቸውን ስንመለከት 260 ካሬው እንግዲህ ወደ 49 ሚሊዮን ገደማ ነው የሚሆነው። ይሄኛው ደግሞ 293 ካሬው ደግሞ 55.2 ነው የሚባለው። 55 ሚሊዮን 200 ሺህ ብር ገደማ ነው የሚሆነው ማለት ነው። በጣም ቆንጆ ነገሮች የተሟሉለት ነው። እንደ ህንፃ ስናየው የአደጋ ጊዜ መውጫዎች፣ ጋርቤጅ ሹተሮች፣ ብዙ ነገሮች የተሟሉለት ነው። ነዋሪዎች ለመኖር የሚጠቀሙበት ነገር ይሄ ስታንዳርድ ሳይሆን ሌክዠሪ የሚያስብሉ መስፈርቶችን እያሟሉ ነው የሚሆነው። በጣም ብዙ ነገሮች ነው ያሉት። 2 ዘመናዊ አሳንሰሮች ያሉት ነው። በአንድ ዊንግ 3 ነው የሚኖሩ 6 አባወራዎችን የያዘ ነው። እጅግ በጣም ቆንጆ ሬዚደንሻል ኤሪያ ላይ የሚገኝ የመኖሪያ ቤት ነው። ፔንት ሃውስ የፈለጋችሁ ሰፋ ያለ ነገር ከፈለጋችሁ እጅግ በጣም ቆንጆ ነገር ነው ያቀረብኩላችሁ። ከዛ በተጨማሪ ደግሞ ባለ 2 መኝታ 105 ካሬም እንደዚሁ የሱንም ያየን ነው የሚሆነው ማለት ነው። እስኪ አሁን ደግሞ ቴራሱን አሁን ደግሞ የምናየው ቴራሱ ነው። 10ኛ ፎቅ ላይ የሚገኘውን ቴራስ ነው የምናየው። እዚህ ጋር ለድግስ ለተለያዩ ፕሮግራሞች የሚሆኗችሁ ነው የሚሆነው። እዚህ ጋር ኪችን አለው። ከዛ በተጨማሪ ደግሞ እዛ ጋር ቶይሌት ሩሞች ይኖራሉ ማለት ነው። በጣም ስፓሽስ ነው። ለፈለጋችሁት ያው ክፉ በጎ ይኖራል ለሱ የምትጠቀሙበት ማለት ነው። በጣም ቆንጆ የሆነ ቴራስ ነው የሚሆነው ማለት ነው። ስለዚህ ቤቶቻችን ያያችኋቸውን ይመስል ነበር። እጅግ በጣም ቆንጆና ተመራጭ ሬዚደንሻል ኤሪያ ላይ የሚገኝ ነው። ተወዷቸዋላችሁ ብለን እናምናለን። ደውላችሁ መረጃ መጠየቅ ሳይት ቢሮ መጎብኘት ከፈለጋችሁ ሽያጭ ቢሮአችን አድራሻ ሲኤምሲ ሚካኤል አካባቢ ነው የሚገኘው። ስልክ ቁጥሮቻችንን አስታውሳችሁ በ0911 27 49 19 እንዲሁም በ0945 28 34 45 ብትደውሉልን የምናስተናግዳችሁ ነው የሚሆነው። እስከ ፍጻሜ አብራችሁን ስለቆያችሁ እጅግ እናመሰግናለን።